ነው ልጅ ሲያስረዳው አልተረዳውም ፍጹም እኔ ምንም ልስራ ምንም ማለስራ እንደማንኛውም ድንበር ላይ ነው ሰርቼ የምኖረው ብሏል እንደዛ ከሆነ እኛ የሚቀርብበት ነገር ካለ እናንተ ታቀርቡታላችሁ ወይ ነው ወደኛ የሚቀርብበት እሱን እኛም አላመነውም አንተ አሁን ሀኒ ያየህበትን ቦታና ፎቶ ቪዲዮ ካለ እሱን ብትረዳን እሱ ደላላ አይደለሁም ሲል እኛ አላመንም አመናር አለ አሁን አንተ ምንድነው ሰላሃኒ ያለ መረጃ መጀመሪያ ስለሃናኔ መረጃ ያለ መረጃ በህይወት አለ በህይወት ያለችበትን እሱ ተቻለ ይቀርብ ወይኛ እንቀርብለት ቦታ ያመቻችልን ማን ነው ልጅቱን ያዛት ልጅቱን ያዛት ሽፍታ የሚሉት የተክለ ያጎቱ ልጅ ነው ትክክለኛ እናቃለን ሽርጠኛውንም የማንኛውን ሽር ቅድሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጅግንነት ነው የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት እንዲኖር ገባኝ አሁን እንድጠይቅህ ነው ሚኪ አንዴ ይቅርታ አቡ እነዛኞቹ ጋር ደውይልንና ሁለቱ ይገናኙ የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ ምንችልበትን ሁኔታ መፍጠር ሁለቱ ኦኬ አሁን እነ ተክላይ ይምጡ አቡ አንተ ሳትወጣ ቆይ ሳይወጣ እኔ አይዋ እነ ተክላይ ሚንጣ የድንበሩ ሚንጣ ትናንትና ደግሞ እኔን ታቀኛለህ ሙድራችን አንድ ነው ያለውም ልጅቱ እሱ ሚንጣ ኦኬ ታታይ ሆኛ አዳምጫቸዋለሁ ሙድራችን አንድ ነው ሲለው ስልክ ቁጥሩን ከዷል ስልክ ቁጥሩን ተካደ እኔና ተክላይ የምንገናኝበትን ተክላይ ማንገናኝበት ይበል ታልቻለ ይመቸኝ አንደኛ ሎኬሽን መላክ ተቻለ አንደኛ እኔ ልክለታለሁ እኔ ጋር መድረስ ተቻለ እዛው ግዳ አመቻችለታለሁ ቤት ኦኬ ጥሩ አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ ሐሳብ አሚንፈል ይሁሉ ዙሪያ ጥምጥም ኢንተርቪው እንደ አይነት ፖይንት ላይ ለመድረስ ነው እሱ ወንድሜ ችግር የለም ወንድሞቻችን እናንተ ስለተጎዳችን በጣም የኛንተው አሁን አንተ እነ ተክላይ ይመጣሉ ሀቡታ መጣቸዋለህ ነመችም ይቀርባሉ ትናንትና ይጀመጣል ያላቸውም ሰዎች አሉ ይመጣሉ አንተ ባይነህ ያያሃትን ሀኒን ስጠን ብለህ ፊት ለፊት ተክላይን የምትጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነንና ሀቡ ትደውላለች ተረጋግተህ ጠብቅ ከዛው አንተ ደግሞ ያሉ መረጃዎች ካሉ እሱን ተዘጋጅ አንዴ ልጨምር አቡ እግዚአብሔር ይስጥህ እንደው መተዛሬ እንደዛ አይነት ኢንፎርሜሽን ደስ ሚል ስለሰጠን እግዚአብሔር ይስጥህ ተስፋችን አለመለምከው የተክለ ያጎቱ ልጅ ስሙን ታውቀዋለህ ያጎቱ ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከረኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው 2 ዓመት ከ8 ወሩ ነው የሞተውም ልጅቱ መርከዝን የገደለው ስሙን ያለች የሽፍታውን ስም አላውቀውም ፎቶን ትንሽ ጨለም ይላል ፎቶን ቀርጬ እነሱን ራሱ ምን እንደሚያደርግ እንደነበረ መረጃ ልጆችንም ትጠይቃላችሁ እኔም እናገራለሁ ከነሱ ቅድሚያ እኔ እናገራለሁ ስሙን አታውቀውም የቴክኒክ ያጎቱ ልጅ አሁን ሀናን ያገታት አዎ አላውቀውም የት ላይ እንደሚኖር አስረዳዋለሁ ለሱ አልረዳም ታላ እኛ ራሳችን ችግር የለም እሺ ሌላ ጥያቄ እዚሁ ላይ ሰማን ወንድሜ ያንተ ስም አንዴ ስምህን ልትሰጠኝ ትችላለህ ስሜን እንኳን ኤፍቢ ላይ ተሽመጠቀም ትችላለሽ ስሜን በውስጥ ነግርሻለሁ ፎቶዬን በውስጥ ልክልሻለሁ መኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ አይ ማለት ለነሱ ማን ነኝ ነው የምትላቸው በማን ነው የሚያውቁክ ነው ማለት ካላቀህም ቢሉክ በማን ነው የሚያውቁክ እነሱ ድንበር ላይ ያሬድ ማለት ይችላሉ አቡም ማለት ይችላሉ ሁለቱም ያውቃሉ ቆይ አዊ አንዴ ከይቅርታ ጋር ግን እንዳንጫነሽ ለኛ አዲስ ጭንና አንዳንድ ጥያቄዎችን ጠይቀው አንተ ከተክላይ ለተክላይ የሚሰሩ ልጆችን ስም የምታውቃቸው ብቻ ነገር ፎሎ አድርገው መኩንም እኔንም ኦኬ የተክላይ ልጆች የሚመሩት ልጆቹ አሉ የሚመሩት ልጆቹን አይ ስማቸውን እነግራቸዋለሁ ስማቸውን ደግሞ እሱ አልናገርም ፎቶውንም እልክላቸዋለሁ ፎቶውን ለሱ ስልክለት ካላመነ እኛ ችግር የለውም ይሄንን ደግሞ እኛ እንሰራዋለን ገባይ ግን አሁን አንተ የምታውቀው የተክላይ ሰራተኞች ስማቸውን የምታውቀዋለህ አላቃቸው እንዱ በአካል አቃቸዋለሁ በአካል ታውቃቸዋለህ ስማቸውን አታውቀው በአካል አሁን ማለት ነው እኛ የምንኖረው በጀበል ውስጥ ነው በአካል ማለት ነው አሁን ሄደን መገናኘት እንችላለን ግን እዛ ጋር የሚኖርበት ወንድ ስለሆነ ወንድም ረጃ ያስፈልጋል የ2 ዓመት እስክሬን
አስክሬን አወጥቶ እዛ ጋር ሞታለች ብሎ ያስረዳበትን ብቻ ያስረዳኝ። እኔ ቦታ አመቻችለታለሁ ወይ ሰው ልክለታለሁ ወይ እሱ እንዲመጣ እኔ ጋር አደርጋለሁ። ኦኬ እዚህ ላይ የምጠይቅህ አሁን ያሳዩነን የአስክሬን የሆነ አጥንትና የሆነ ጭንቅላት ድሬድ ጸጉር ያሳዩነን አንተ ከመቼ ጀምሮ ነው የምታውቀው? ፎቶ አለ? የተነሳበት ቀን አለ? እሱ ማለት ነው እሱ ልጅቱ የመካነ ሰላም ነው ልጅቱ እሱ የሞተው ልጅቱ ያስክሬን የመካነ ሰላም ነው። ልጅቱ ደግሞ ወደ ሳውዲ የምትገባ ማለት ነው። ልብሷ በስቶባት ኮተቷ በስቶባት ጥላውን ሄደችው። እኛ እንደውም በጨለማ እየሄድን አግኝተናቸዋል። ያለው እሱ ደግሞ ቅርብ ሰዓት ነው። እንደውም እኛ ተኝተንበታል ልብሱ ማለት ነው። ተኝተንበት እዛ ቆርቆሮን ተኝተንበታል። ደክማ ጥላውን ሄደችው። መቼ ሰዓት? ወደ ውስጥ የምትገባ እሷ ገባኝ። አሁን ምሳሌ የተኛችሁበት የእሷ ልብስ ምናምን ስንት ጊዜ ይሆነዋል? አራሳት ቢያንስ ልጆቹ እነኚህ ከሄዱ ፊት ነው የተጣለው ልብሱ ከመሄዳቸው በፊት እና ሀኒ እንጨቱ ላይ ሰቅለነው እኛ ራሱ እያወረድ ነው ንፋስ እንዳይወስደው እንዳይቋሽ እንጨት ላይ እየሰቀን ስናገኘው ባገኘነው ሰዓት እንቀመጥበታለን። ኦኬ ስለዚህ አሁን አንተ መጀመሪያ የማንን ስልክ እንደቀሙ የማንን እንደመለሱ ሽፍታዎቹ እሱን ይናገራን ያልከው አንተ የምታውቀው ነገር አለ እዛ ላይ? አይዋን ይሄን ገጠር ልጅ የማንኛው ስልክ እንደተነጠቀ መጀመሪያ እሷ ምን እንዳደረጋት እናገራለሁ። እናንተ ደግሞ እናንተ ተገጠር ልጅ ተሷ ጋር ሄዳችሁት ምንም ያስፈራችሁ ለእናንተ ለሆነው ነገር እኔ አለሁላችሁ ከድንበር እኔው እዛው ራሱ እሱ እምቢ ሆነ አይደለ ወንድሜ። ልጅቱ በህይወት አለች ማለት ነው። በህይወት ያለችበትን ሰዎቹን ስንት ሰዎች ናቸው አብረዋት ያሉት እነግረዋለሁ። እኔ ለተከላይ አላምንም ካለ እኛ የራሳችንን እንሰራለን። ቆይ ሀቡ እየደወለች ነው። እስከሚመጡ ድረስ አንተ ተረጋጋ። መጀመሪያ እንደው ከመካከላቸው ከያዟት መካከል አንዱ ስም እንኳን አታውቅም? ሰው በሰው ፎቶውን እልክላችኋለሁ የልጅቱን አሁን ያለችበትን የልጅቱን አብሯት ያለውን የልጅቱን ያን የልጁን ነው የሚባለው አብሮ ያለው ሴት ነው እንደያዘ አብሮ ያለው የልጁን ነው የምትለው የያዘው ነው ሽፍታው። አንዴ እንድሪስ ማስረጃ እንድሪስ ጋር አለ። አንድ ማን ይውረድለት እንድሪስ ላስገባው ወርዳለሁ። መንገደኛው የገጠር ልጅማ እንዳትወርድ አንተማ ኢምፖርታንት ነህ። ተቀመጥ። ገጠር ነው እንዴ ዋና ባለ ጉዳይ ለምንድን ነው የገጠር ጥያቄዎቹ ስላላቸው እኔ ኔትወርክ የለበት የገባ ስለሆነ ፎቶአቸው ላክ ምን አይነት ልብስ እንደለበሰ ምን አይነት እንዳረገ ከዛ ለገጠር ልጅም እናንተ ክሮስ ቼክ አድርጉት። የማን ስልክ መጀመሪያ እንደተቀማ ወርጃለሁ እኔ። ቆይ እሺ እንድሪስ አሁን ላክ አበባህን። እንድሪስ በመንገደኛው ቦታ ላስገባህ ነው። ይቅርታ ቦታ ስለሌለ እኮ ነው። ሌላ ሰው እንዳትስቡ ሞዴሬተሮች፣ እኔ ነኝ የምስበው። እንድሪስ አበባ አለቀበት መሰለኛ። እንደው ምን ይሻላል? ቆይ እሺ አበባ ካለቀብክ እንድሪስ እንትናን ማንን ወይ አቦፋኖን ወይ ሳሪቲን ሞዴሬተር ያላቸው ሚኪን ሶስታቸውን ሜንሽን እኔ ስበዋለሁ ካለ ምንድነው ማንን ነው የምንስበው? እንድሪስ ቆይ አበባ ይስተሰበው። ኦኬ አበባ ስጥን ድረስ ማስረጃ አለኝ። እንድሪስ አበባ ካለቀብክ እንትን በል ወይ አቦፋኖን ወይ ሳሪቲን ሀቡ ስቢዋለሁ እስኪ ከገባ። እሺ ሸበካዬን አስተካክያለሁ አሁን እያለ ነው። እንድሪስ ተቀበል ኪላለሁ። ይኸውልሽ ሸበካውን ያስቸገረው ግን እሱ እስኪመጣ አቡ አርዳዋ ፕሊዝ ፎሎ መልስልኝ። ለኔ እኔ እፈልጋለሁ። ፎሎ መልስልኝ። እየሰማኝ ነው? እሺ አዎ እኔ ከብሬክ ጎን መገመቃተል አሁን ሰራለት መሰለኝ። ወይኔ እሺ ጥያቄ እኔ መጠየቅ እችላለሁ? ለአቡ አንድ ሸበካ የሚገዛ ባለ መቼ የት እንዴት ምን ለብሳ ነበር የሚለው ሲያያት ማሜ መጥቷል ማሜ ይምጣልኝ ብሏል ለአቡ። ማሜ በማን ቦታ ይግባ? ጥያቄያችሁን ማኩፋኑ እና መንገደኛው ጥያቄዎቻችሁን ለሚኪ ላኩለትና ሚኪ ጠይቅ። ማኩ በአንተ ቦታ ይግባ ማሜ? ችግር የለውም። እኔ ታች ሆናለሁ። አዎ ይግባ፣ በኋላ እመጣለሁ። ችግር የለውም። እሺ ጥያቄ ማሜ ሲወርድ ትገባለህ። እስከዛ ግን ጥያቄ ከተፈጠረ ጭንቅላት ላይ ለሚኪ ላክለት። እሺ ችግር የለውም።
ችግር የለም። እኔ ልውረድ፣ መኩ ይቀመጥ። ቁጭ በይ ቁጭ በይ። እሺ ለመውረድ ፈቃደኛ ነኝ። ሳራ ትበሉ እናንተ ደግሞ ደነዙ። ማን አለ? እናንተ በእናንተ ነው እንዲህ የምመራው። ያቸው በእናትሽ መልስ የሚሰጣቸውን ሰው ይወዳሉ አውቀው ነው እንዴ። ማሜ ላክ ማሜ፣ የትናንቱ ማሜ ይኸው ማሜ አንተን ይፈልጋል። እንትና አቡ አንተን ይፈልጋል። ማሜ ፍላወር ሲልክ አይቼው ነበር አሁን